ጤና ይስጥልን። ይህ የጤና ዩቲዩበር ቻናል ነው። በዚህ ቻናል ከህፃናት እስከ አዋቂዎች የሚከሰቱ በሽታዎች ለተመልካቾቻችን የጤና መረጃዎች ይደርሳሉ። ስለዚህ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ የበኩላችሁን ኃላፊነት እንድትወጡ ስል በትህትና እጠይቃለሁ። ሰላም በያላችሁበት ጤናችሁ ይብዛልኝ። የጤና ዩቲዩበር ተከታዮች እንግዲህ ዛሬ ይዤላችሁ የመጣሁት የሙዝ ጥቅምና የሚከላከለው የበሽታ አይነቶችን ነው። ከነዚህም ውስጥ ግንባር ቀደም የሆኑት የደም ግፊት፣ ስኳር በሽታና ስትሮክን ይከላከላል። በሙዝ ውስጥ ምን ንጥረ ነገር ይገኛል የሚለውን የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ሙዝ በንጥረ ነገር ይዘታቸው ከበለጸጉ ፍራፍሬዎች አንዱ ሲሆን በውስጡም በርከት ያሉ እንደነ ማግኒዥየም፣ ፖታሺየም፣ አይረን፣ ዚንክ እና ቫይታሚን ኤን የመሳሰሉት ንጥረ ነገሮችን ይዟል ማለት ነው። ስለዚህ ሙዝ በመመገብ ብዙ አይነት የበሽታ አምጪዎችን መከላከል ይቻላል ማለት ነው። ብዙ አይነት በሽታዎችን መከላከል ይቻላል ማለት ነው። ከነዚህም ውስጥ እንግዲህ ከ10 በላይ የጤና ጥቅሞች አሉት። ነገር ግን በዋነኝነት እንግዲህ ሙዝ በመመገብ ልንከላከላቸው የምንችላቸውን የህመም አይነቶች የምናይ ይሆናል። እንግዲህ ግንባር ቀደም ከሆኑት በሽታን ለመከላከል ከሚረዱት ውስጥ ሙዝን በመብላት የመጀመሪያው የደም ግፊት መጠን ለመቀነስ ይረዳል። አንድ መካከለኛ መጠን ያለው ሙዝ የሚይዘው የሶዲየም መጠን 1 ሚሊግራም ገደማ ብቻ ነው። ሙዝ በተፈጥሮ በውስጡ ዝቅተኛ የጨው መጠን እና ከፍ ያለ የፖታሺየም መጠን መያዙ የደም ግፊትን እንግዲህ ለማረጋጋት ይረዳል። ከዚህ በተጨማሪ በውስጡ ያለው ፖታሺየም የደም ግፊትን ለማስተካከል፣ በግፊት ሳቢያ የሚከሰቱ ከባድ የጤና ችግሮችን ለመከላከል ከፍተኛ ጠቀሜታ አለው ማለት ነው ሙዝ። ምክንያቱም በውስጡ የሚይዘው የሶዲየም መጠን 1 ሚሊግራም ገደማ ብቻ በመሆኑ ነው። ስለዚህ ሶዲየም ደግሞ ዝቅ አለ ማለት በውስጣችን የሚጠራቀመው ፈሳሽ ይቀንሳል ማለት ነው። ስለዚህ ከፍተኛ የሆነ የፖታሲየም መጠን አለው። ይሄ ደግሞ ለደም ግፊት ለመቀነስ ያግዛል ማለት ነው። ሁለተኛ ስትሮክን ለመከላከል እንግዲህ ሙዝ በውስጡ ያለው ፖታሺየም ነው የደም ስርዓትን በማስተካከል ባልታሰበ ሁኔታና በድንገት የሚከሰተውን የስትሮክ ችግር ለመከላከል ያግዛል ማለት ነው። ሙዝ በሰው ልጆች የአመጋገብ ስርዓት ውስጥ ተካቶ ዘወትር ለምግብነት የሚውል ከሆነ በስትሮክ ምክንያት የሚመጣውን ድንገተኛ ሞትና የአካል ጉዳት ከ50 እስከ 60 በመቶ ለመቀነስ ያስችላል ማለት ነው። እንግዲህ ሶስተኛ ለአእምሮ ጤንነት አንድ መካከለኛ መጠን ያለው ሙዝ በውስጡ በአማካይ 467 ሚሊግራም ፖታሺየም ንጥረ ነገርን ይይዛል። ይህ ንጥረ ነገር የአንጎልን የሥራ ብቃት ለማሻሻልና ለማሳደግ እንዲሁም ጤናማ አእምሮ እንዲኖረን በማድረግ ረገድ ከፍተኛ ጠቀሜታ አለው። በተጨማሪ ሙዝ እንደ አእምሮ እንዲነቃቃም ያግዛል ማለት ነው። አራተኛ ለሆድ ያለው ጠቀሜታ ብዙዎች ሙዝ ከበድ ያለ ምግብ እንደሆነ በማሰብ ሙዝ የጨጓራ ህመማችን እንደሚያባብስ ስንናገር እንደመጣለን። ይሁን እንጂ ሳይንስ እንደሚለው ሙዝ ለጨጓራ ችግሮች ሁነኛ መፍትሄ ነው። ሙዝ በባህሪው በጣም ለስላሳ በመሆኑ በጨጓራ ላይ መጨናነቅን የማይፈጥር ሲሆን የጨጓራ አካባቢን በመሸፈን የጨጓራ ውስጥ አሲድን በማስተካከል እና በማመጣጠን የጨጓራ ቁስለትን እንዳይፈጠር ለማድረግ ያስችላል ማለት ነው። እንግዲህ ጨጓራ ብዙ ጊዜ የአሲድ መብዛት ጋር ተያይዞ ስለሚፈጠር ይህም በማስተካከል የበኩሉን ሚና ይወጣል ማለት ነው ሙዝ። ከዚህ በተጨማሪ በሙዝ ውስጥ የሚገኝ ፋይበር ለምግብ መፈጨት ስርዓታችን ከፍተኛ ጠቀሜታን ይሰጣል። የምግብ መፈጨት ስርዓትን የሚያከናውኑ የሰውነት ክፍሎች በቂ የውሃ መጠን እንዲኖራቸው በማድረግ የሆድ ድርቀትንም መከላከል ይችላል ማለት ነው። አንጀት የተለሰለሰ እንዲሆን በማድረግ ከሰውነታችን መውጣት የሚገባቸው አላስፈላጊ ነገሮች ወይም ቆሻሻዎች እንዲወገዱ ያግዛል ማለት ነው። ከዚህ ባለፈ የአንጀት ቁስለትንም እንደሚከላከል አንዳንድ ጥናቶች ያሳያሉ። አምስተኛ ለድብርት ሙዝ በውስጡ የሚይዘው ትራይፖቶፋን የተባለው ንጥረ ነገር በሰውነታችን ውስጥ
ሴሮቶኒን የተባለ ሆርሞን እንዲፈጠር ያደርጋል። ይህ ሆርሞን አይነተኛ ተግባሩ ሰውነታችን ከድካምና ከድብርት በማላቀቅ ወደ ተሻለ ስሜት ውስጥ እንድንገባ ያደርጋል ማለት ነው። 7 እንግዲህ ያው ለስኳር ህመም ቅድም በመግቢያችን እንደጠቀስነው ሙዝ በውስጡ ከፍተኛ ቫይታሚን B6 የያዘ ነው። ይህ በደም ውስጥ የሚኖረውን ከፍተኛ የስኳር መጠን እንዲቀንስ በማድረግ በሰውነታችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ያስችላል። ከስኳር መብዛት ጋር ተያይዞ የሚከሰተው ነው። ጠዋት ላይ እንግዲህ ብዙ ጊዜ ስኳር ህመምተኞች የጠዋት ህመም አለ፣ ያንንም ያስቀርናል ማለት ነው። 8ኛ ሙዝና ያው ደም ማነስም ግንኙነት አላቸው። በሙዝ ውስጥ እንግዲህ ቅድም እንደጠቀስነው ከሚገኙ ንጥረ ነገሮች ውስጥ አንዱ አይረን ነው ወይም ብረት የሚባለው ማዕድን ጠቀሜታ በደማችን ውስጥ ከፍተኛ መጠን ያለው የሄሞግሎቢን ምርት እንዲኖር ማድረግ ነው። ይህም በሄሞግሎቢን እጥረት ሳቢያ የሚከሰት የደም ማነስ እንዳይከሰት ያደርጋል ማለት ነው። እንግዲህ ቅድም በመግቢያችን ከጠቀስነው ውስጥ በሙዝ ውስጥ የሚገኙ ንጥረ ነገሮች ብለን ከጠቀስናቸው እንደነ ፖታሺየም፣ ማግኒዥየም፣ ቪታሚኖች እና አይረኖች ይገኛሉ ማለት ነው። ስለዚህ ደም ማነስንም በቀላሉ መከላከል ይቻላል ማለት ነው። ሙዝ እንግዲህ ለስካር ሙዝ ከወተትና ከማር ጋር ተደባልቆ ለምግብነት ሲውል በከፍተኛ መጠን መጠጥ ወይም በስካር ሳቢያ የሚከሰትን ያደረ ድምር ወይም ሃንጎቨር በቀላሉ ያስወግዳል ማለት ነው። በመጠጥ ሳቢያ የተጎዳን ሰውነት እንዲነቃቃና ብርታት እንዲያገኝ በማድረግ ረገድም ሙዝ ከፍተኛ ሚና ይጫወታል። የሲጋራና መሰል ሱሶች ተጠቂ የሆኑ ሰዎች ሱሱን ለማቆም እንዲችሉ ሙዝ ከፍተኛ አስተዋጽኦ ያደርጋል። እንግዲህ 10ኛና የመጨረሻው ለሞቃታማ አየር ነው። በሞቃታማ አየር ንብረት ውስጥ የሚኖሩ ሰዎች ሙዝን ቢመገቡ ሰውነታቸው ሙቀቱንም እንዲቋቋም በማድረግ የተረጋጋና የተስተካከለ የሰውነት ሙቀት እንዲኖር ያደርጋል ማለት ነው። ሌሎች ተጨማሪ የሙዝ ጠቀሜታዎች አሉ። በሽታ የመከላከል አቅምን ይጨምራል። ያው ሰውነት በድካም ወይም በህመም ከተጎዳና የምግብ ፍላጎት ከሌለው አንድ ሙዝ ቢመገቡ እሱም ተመራጭ ይሆናል ማለት ነው። የተጎዳን የሰውነት ቆዳን ያስተካክላል። እንደ ኮስሞቲክ ወይም ደግሞ እንደ ውበት መጠበቂያም ያገለግላል። የፊት መሸብሸብ ወይም መጨማደድን ይከላከላል። የቆዳ መሰንጠቅን ይከላከላል። ሰውነታችን በስለት ሲቆረጥም ቶሎ እንዲድን የራሱ የሆነ አስተዋጽኦ አለው ማለት ነው። በወር አበባ ወቅት ተከትሎ የሚመጣን የስሜት መለወጥንም ይቀንሳል ማለት ነው። እንግዲህ ተመልካቾቻችን ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ተጨማሪ መረጃዎች እንዲደርሰው ላይክ እና ሼር በማድረግ ለሌሎችም እንዲደርሰው የበኩሎን ኃላፊነት ይወጡ። አመሰግናለሁ።